እግዚአብሔር ባሪያ ሙሴ ከሞተ በኋላ ኢያሱ ምዕራፍ 1 ላይ እስራኤል ተሰብስቦ ይላል 30 ቀን ሙሉ ለሙሴ አለቀሱ ይላል። እውነታቸው ነው። ቁጭ ብለው አለቀሱ የእግዚአብሔር ባሪያ ሙሴ ብለው። ከዛ እግዚአብሔር መጣ። ኢያሱ አለ። አቤት አለ። ተነስ ማልቀስ በቃ። ከዛ እግዚአብሔር እንደዚህ አለ፣ አትፍራ፣ አትደንግጥ፣ ግን አለው ባሪያዬ ሙሴ የነገረ ደግሞም ያዘዘን እነዚያን ሕግጋቱ በቀንም በሌሊትም አስብ፣ አሰላስል፣ ጠብቅ። በዚያን ጊዜ መንገድ ይቀናልሃል፣ ይሳካልሃል፣ ከናወንልሃል። በዚህ አይነት ፍሬም ውስጥ እግዚአብሔር አስገባው ኢያሱ። ሕጉን ጠብቅ፣ ትእዛዙን አክብር አለው። እግዚአብሔር የሰጠው ይህንን ነው። ከፊት ለፊት ላለ ጠላት እንዳትጨነቃል፣ እንዳትጨነቅ። ጠላቶች ኃይለኞች ናቸው፣ ብርቶች ናቸው፣ ይገሉኛል ያል እንዳትጨነቅ። ለሱ እኔ ያለው አንተ ሕጉን ጠብቅ። አይቋቋሙም ያለው ጦረኛ ነህ አይደለም፣ እኔ ያለው። ሕይወታችሁን ጠብቁ፣ አስተሳሰባችሁን ጠብቁ፣ ኢንቴንሽናችሁን ንጹህ ይሁን፣ ጄኒዩን ሞቲቫችሁ ኮራፕት እንደም ተጠንቀቁ፣ ለልባችሁ ተጠንቀቁ። በህይወት ንጽህና ውስጥ ራሳችሁን ጠብቁ። በእውነት ነው የምላችሁ ከጥቂት ዓመት በኋላ እግዚአብሔር ከእናንተ ጋር ቆሞ ብዙ ስኬቶቻችሁን እንደ ነዶ ተሸከማችሁ ትሄዳላችሁ። በፍጹም ይሄ ትንቢት አይደለም፣ ባይዘው ኢትስ ኤ ፕሪንሲፕል። እንደ እግዚአብሔር ቃል ከኖርክ ይቃናልሃል፣ ምንም ጥርጥር የለውም። እንደ እግዚአብሔር ቃል ካልኖርክ አይቃናልህም፣ ምንም ጥርጥር የለውም።